ይህ መልእክተኛ ሚዲያ ነው። ዘማሪ ሳሙኤል ሞቲ ወዳጆ ይባላል። ስለሱ ነው ማውራት የምችለውና ስለሱ እንግዲህ ስነግራችሁ ያው ልጁ እውነት ለመናገር ጋብቻ አሁን ከኔ ጋብቻ አይደለም ጋብቻ የፈጸመው ከኔ ጋብቻ አይደለም። ከኔ በፊትም ብዙ ሴቶችን ያገባል ይፈታል። ስለዚህ እኔ ባለማወቅ ቀደም መጀመሪያ ላይ እንዳወራ ነው በእግዚአብሔር ቃል ስላልበሰልኩኝ ነው። እኔ ሳሙኤል ሞቲ ቡራየው መካነ ኢየሱስ ትልቁ ቸርች ማለት ነው እዛ እንደሚያግዙት እዛም እንዳደገ ነግሮኛል። ያቆታል በደም ማለት ነው። ከዛነት ጀምሮ ዘማሪ እንደሆነ ያውቃል። ብዙ አገልጋዮች ያውቃሉ። ቄሶቹ ድረስ እጄ ያን ጊዜ ተናግሬያለሁኝ። እዚህ ጋር ምንድነው የት ቤተክርስቲያን ነው የሚያገለግለው ሳይሆን መጀመሪያ ቤተክርስቲያን እሱን ለመገጸጽ ሰው ጌታ ኢየሱስ ለሰው ነው የሞተው ለሰው ሁሉ ነው የሞተው የሚለውን ነገር ማሰብ ያስፈልጋል። እዚህ ጋር አንዳንድ ጊዜ ዓለማዊ ላይ ሰዎች የሚሉት ንግግር አለ። ሰውን ለመርዳት ሰው መሆን ብቻ በቂ ነው አይደለም የሚባለው። አሁን ቤተክርስቲያን ውስጥ የሚታዩ ነገሮች እነዛ አይደሉም። ያን ጊዜ እኔ ችግር ላይ ሆኜ መጥቶ ያፈራረሙን ሰዎች ስም ያላቸው እኔ ወንጌላዊ ማለት እኮ በደንብ የለየሁት በእነሱ ነው። ወንጌላዊ ብሎ ስም ይዞ ወንጌልን የሚያገለግሉ አስፈላጊ ከሆነ ደግሞ ስማቸውንም መጥቀስ ይችላል። ስለዚህ ያን ጊዜ ለምሳሌ አሁን ዘማሪ አይናለም ወንጌላዊ ሶሪ ኦሮሚያ ላይ ድሬ ጫላ አካባቢ ወደ ጸረጽዮን አካባቢ ነው የሚያገለግሉ የነበሩትና ፓስተር ዮናስ የሚባሉም ነበሩ። ብዙዎቹ ያውቃሉ ይሄን ታሪክ ማለት ነው። በእነዚህ ሰዎች ነው ጋብቻው የተመሰረተው። ባህላዊ ጋብቻ በእነሱ ነው የተመሰረተውና ይሄን ሁሉ ነገር አብረን አጋሬ እንዲሆን ሲያደርጉ ልጁ የተለያየ ባህሪ እንዳለው ያውቃሉ፣ በደንብ ጠንቅቆ ያውቃሉ። ከዛ ውጪ ግን ለምን አልገጸጹትም? ለምን ቤተክርስቲያን እንደዛ አይታዝም ማለች ለምለው እኔም ራሴ ቤተክርስቲያናቸው የት እንደሆነ እኔ ራሴ አላውቅም። ወንጌላዊ የሚል ስም ተሸክሞ ዘማሪ የሚባል ስም ተሸክሞ እንደሚያገለግሉ ነው ማቀው። ስለዚህ እኔ ራሴ ቤተክርስቲያናቸው አድራሻቸው ባለመታወቅ እኔ ራሴ ዋጋ ከፍያለሁኝ በሰዓቱ ማለት ነው። ስም ብቻ ነው የያዙት። ችግር ላይ ሲወድቅ ግን ምንድነው የተደረገው? እንዳለ ለሱ ምስክር ነው የሆኑት። እገዛ ያደረጉት ለሱ ነው። ለኔ ምንም ያደረጉት ነገር የለም። ጌታ ኢየሱስ ስለረዳኝ ብቻ ነው። ምክንያቱም በሞኝነት ተከትየው ስለሄድኩኝ በሞኝነት የተቀበልኩት ጌታ ከናቴ ማዘን ጀምሮ የመረጠኝ ጌታ ስለራራልኝ ብቻ ነው እዚህ የደረስኩት እንጂ ከባድ ነገር ነው የደረሰብኝ። ያን ጊዜ ለነሱ መናገር ሞክሬያለሁ። ለቤተ ክርስቲያን ያፈራረማችሁ እናንተ ናችሁ። አሁን እንደዚህ አይነት ችግር ላይ ነው ያለሁት ብዬ ተናግሬያለሁ። ልጁ ያለበትን ቦታ በደንብ ያውቃሉ፣ ይደዋወላሉ። ልጁ ደግሞ በጣም ህይወቱ ላይፉ የተበላሸ እንደሆነ በደንብ ጠንቅቆ ያውቃሉ። አልገጸጹትም። ሳሙኤል ሞቲ ከኔ ጋር ብቻ አይደለም ትዳር ህይወት የነበረው ከኔ በፊት ኢቭን ሲሰማ 6 ሴት አገብቶ እንደፈታ ነው እኔ መረጃ የነበረኝ እርጉዙኝ ማለት ነው። ያንን እንደዚህ አይነት ችግር ውስጥ ሆኜ ጓደኞቹን ስጠይቃቸው የተለያየ ሴት በየጊዜ እንደሚያገባ እንደሚፈታ ነው መረጃው የነበረኝና በጣም ተቸግሬያለሁ። ሰው የማያየውን የመከራ ጥግ ነው ያየሁትና ኢቭን ያን ጊዜ ሁሉ ነገር እያዩ የሚጠግን ነገር እንኳን የመከረኝ ሰው የለም። የሚሰብር ነገር ነው ሲያወሩት የነበሩትና እግዚአብሔር እንደ ሰው አይደለም ሰው የሚያየው። ስንቸገር ቆሞ የሚስቅ ወይንም ጣቱን የሚቀስር አምላክ የለንም። በዚህ አጋጣሚ እንኳን የጌታ ሆንኩኝ እነሱ መሃል ገብቼ ጌታ ባይኖረኝ ያኔ የኔ ህይወት አይደለም አጥንቴ አይገኝም። መዛበቻ ነው ያደረጉኝ። ስለ እውነት ነው ማወራው። በጣም መዛበቻ ነው ያደረጉና ብዙ ነገሮችን መብቴ ለኔ መስጠት ሲችሉ ምክንያቱም እንደዚህ ሆኜ ልጅ የሚያክል ነገር ተሸክሜ እዛ ላይ በጣም ብዙ መከራ ውስጥ እያለፍኩኝ ምንም ያልሆነው ኖርማል ለሆነው ልጅ ነው ያገዙት ያሉትና ኢቭን ሌላ ሴት አገብቶ እየኖረ ከሌላ ሴት ጋር እንደሚኖር ያወቁ ሌላ ነገር ነው የሚነግሩኝ። ምክንያቱም ኬንያ የሚባል ሀገር ሄዷል ይሉኛል።
እንደዚህ አይነት ቦታ ነው ይሉ እኛም አገኝተነው አናቅም ይላሉ። በጣም የሚገርመው ነገር ማለት ነው ከሱ ጋር እየተደዋወሉ እሱን እያገኙ የት እንደሚገባ ቤቱ ራሱ ድረስ ሄዶ እየዋሉ የለም ይላሉ። እና በጣም ተጎድቻለሁ። በጣም ልቤ ተሰብሯል። ይብን በእነሱ ማለት ለቸርቾች ወይንም ለመሪዎች አንዳንድ ነገር ማስተላለፍ ፈልጋለሁ። ሰው እንግዲህ ሲቸገርና ማለት ሰው የሆነ ቦታ ሲሄድ ወይንም የሆነ ችግር ሲገጥመው ይሄ ችግር ይገጥመኛል ብሎ ሰው ቀድሞ ቢያስብ እንደዚህ አይነት ቦታ አይገኝም። ማንኛውም ሰው ነገ ህይወት ስኬታማ ይሆናል ወይ ጥሩ ቦታ ደርሳለሁ ብሎ ነው አንድ ነገር የሚጀምረውና እንደ ማንኛውም ሰው ዕውቀት ኑሮኝ እንኳን አይደለም ያን ነገር ውስጥ የገባሁትና በጣም በተቸገርኩ ሰዓት ለብዙ ቸርቾች እየዞርኩኝ ደብዳቤ ያስገባው እንደዚህ ነው። ኢቭን በጣም ያስገረመኝ ነገር ዘማሪ ነው እኔ ዘማሪ ነው ባለቤቴ እና አሁን ነፍሰ ጡር ነኝ እንደዚህ ድረሱልኝ ብያለኝ። እንደው ምን አገባንኛ እሱ ዘማሪ ስለሆነ እኛ ከየት እናገኘዋለን ያሉን ሁሉ አሉ። መሆን የለበትም ግን እኔ እንደዚህ አይነት ችግር ውስጥ ሆኜ ይህ ሰው ልክ እንደተከበረ ማለት ቅድስናውን ጠብቆ እንደሚኖር ሰው እኔ በብዙ ችግር ዋጋ እየከፈልኩኝ እኔንም ይቅርታ ሳይጠይቀኝ በጌታ ቤትም ደግሞ ለማገልገል ንስሐ ሳይገባ እንደፈለገ የፈለገበት ቦታ እየተጠራ ኮንፈረንስ ያገለግል አይቻለኝ። ሚዲያ በሚለቃቸው እንትኖች ላይ ማለት ነው የሱ ቻናል ላይ ማለት ነው አይቻለኝ። የታዘብኩት ነገር አለ። ምንድነው ሰውነትን ይዞ የት ነው መሄድ ያለበት? ኢቭን ቤተክርስቲያን ውስጥ አይደለ ወደ ቸርች አይደለ ሰው የሚሄደው? ተቀባይነት ከሌለ እኔ አሁን እውነት ይዤ አንድ ቸርች ይዤ ለአንድ ፓስተር እንደዚህ ባለማወቅ እኔ እዚህ ጋር ጥፋቴን እያመንኩኝ ነው። አላወኩኝም፣ አውቄ አይደለም። አውቄ የገባበት ነገር አይደለም፣ ይሆነኛል ብዬ ነው። ስለዚህ እንዲህ አይነት ዘማሪ ሳሙኤል ሞቲ እንደዚህ አድርጎኝ ሄደዋል፣ ችግር ላይ ነኝ ያለሁት ብዬ ስነግራቸው ኢቭን ገንዘብ ብቻ አይደለም የሚጠግን ምክር እኮ ያስፈልጋል ለትውልድ አይደል? ለቤተክርስቲያን ውስጥ ቤተክርስቲያን ማለት ከሁሉም ነገር የጸዳ መሆን አለበት። ከዘር ከክፋት ምንም አይነት ሰው እንኳን ክፉ ቢሆን ጠማማ እንኳን ቢሆን የሚያቀና መሆን አለበት አይደል? ቤተክርስቲያን ውስጥ አሁን ያለው ምንድነው? ሁሉም ቦታ ማለት አይደለም። የተወሰኑ ቤተክርስቲያኖች ውስጥ ላይ ያለው ነገር ምንድነው? በጣም ባይለኛ የዘር በሽታ ገብቷል። በጣም ገብቷል ቸርች ውስጥ ማለት ነው። በጣም ታሞ ነው ያለው ቤተክርስቲያን። ስለዚህ ያን ጊዜ እኔ የሚያዳምጠኝ ሰው አላገኘሁኝም፣ የሚጠግነኝ የሚመክረኝ ማለት ነው። ኢቭን ሃይዞሽ ያለኝ መጋቢ ወይንም ፓስተር አላገኘሁም በሰዓቱ። እኔን የሚገፉ የሚፈርዱብኝ ነበሩ በሰዓቱ። ኢቭን ልጁ ምንም እንዳላጠፋ ማለት ነው። በዛ ሁኔታ እኔ በጣም ከባድ ችግር ውስጥ እያለው ኢቭን ለሱ አግዞ ብዙ ነገር ያወሩ ሰዎችም ስለነበሩ ቸርች በጌታ ፍቅር መስተካከል አለበት። ምክንያቱም እናንተ ብትገፉንም ተቸግሮ የመጡትን ሰዎች እግዚአብሔር አይጥላችሁም። ሰው ማረፊያ እዛ ነው፣ መብት የሚገኘው እዛ ነው ብሎ እዛ ነው እምነት ተቋማት ነው የሚሄደው፣ የትም አይሄድም። ስለዚህ እኔ አሁን የሱ ጥፋት አልታየም። እኔ ሴት ስለሆንኩኝ ልጅ ስለተሸከምኩኝ እኔ ነኝ የተጎዳሁት። እሱ ምንም ስላልተፈጠረ እንደ ሎርማን አድርጎ እንደ ጽድቅ አድርጎ እሱን ሲጋብዙና ሲያግዙት የነበሩ እሱን የሚመስሉ እንደሱ አይነት ወንበዴዎች እሱ የሚመስሉት ብዙዎች ነበሩና በዛ ልቤ ተሰብሯል። እውነት የሆነ ቦታ እናት የሆኑ ቤተክርስቲያንም እጄ እንዲህ አይነት ችግር አለ ስላቸው ለኔ እንግዲህ ከኔ ልጅነት አንፃር ይሁን ምን ይሁን ክብር ሰጥቶኝ ቦታ ሰጥቶኝ የሰማኝ አንድ እንኳን አባት አላገኘው። ይሄ ነገር ቸርች ውስጥ መስተካከል አለበት። ጌታ ኢየሱስ የአንድ ወር ልጅ ነው አይልም፣ የ40 ዓመት ነው የ80 ዓመት ነው አይል። ለሰው ልጅ ሁሉ ነው የሞተውና ኢየሱስን ኃላፊነት ተቀብሎ አደራውን ኢየሱስን ወክሎ ምድር ላይ ያገለገሉ ያሉት በተለይ የሰውን ችግር ቁጭ ብሎ ማዳመጥ አለባቸው። እኔ ችግር ሳይኖረኝ ከዛ ሰው ጋር ሪሌሽን ሳይኖረኝ ጤነኛ ሰው ነኝ አይደል? ሂጄ እንዲህ አይነት ሰው እንዲያርጎኛል ብዬ አልከስም አይደል እንዴ? ከሱ ጋር ስለነበርኩኝ ማቆም እሱን ስለሆነ ሂጄ እንደዚህ ብያለሁ። ጠርቶ ቢያንስ ማማከር። እንደውም ከቤተ ክርስቲያን ይልቅ ከቸርች ውስጥ ምንም አይነት ድጋፍ አላገኘውኝም። በዚህ አጋጣሚ ፖሊሶቹን አመሰግናለሁ። የህግ አካላት ሰውን ይረዳል። ቡራዮ ላይ የነበሩ ፖሊሶች
በጣም ነው ማመሰግናቸው። ቡራዮ ማርያም አካባቢ ያሉት በጣም ትብብር አድርገዋሉ። ደውሎ ኢቭን የለውም እያለ እኔ ሳርዚዮን አካባቢ ነው የምኖረው፣ እሱ ከታ በግተራ ይባላል እዛ ገብቶ ቁጭ ብሎ ፖሊሶች ራሱ ልጅታ በራብ እንደዚህ ብትሆን የሆነ ችግር ቢደርስባት ቶሎና ቤት ክራይ ክፈል እያሉ ራሱ በጣም እየደወሉ እየተባበሩኝ ነበሩ። ያው አልተገኘም እንጂ መገኘት አልቻለም እና ይሄን ይመስላልና ፖሊሶቹን አመሰግናለሁ። ስቱዲዮ አለ፣ ብዙ ቦታ ነው የምኖረው። ለምሳሌ አንዴ አምቦ ነኝ ይላል፣ ግንደበረት ነኝ ይላል፣ ጀልዱ ነኝ ይላል፣ ወለጋ ነኝ ይላል፣ ባኮ ነኝ ይላል፣ ሻምቡ ነኝ ይላልና አድራሻ ያለው ሰው አይደለም። ስለዚህ ምንድነው መደረግ ያለበት? የህግ አካሄድ መሆን ያለበት። ይሄን ፕሮግራም የሚመለከቱም ሌላ ቦታ ላይም ተናግሬያለሁ። እኔን እንዲያግዙኝ ነው የምፈልገው የህግ አካላቶች፣ የህፃናትና የሴቶች መብት አስከባሪዎች እና እኔን እንዲያግዙኝ ፈልጋለሁ ያለበትን ቦታ። ምክንያቱም አሁንም ቢከሰው ለሱ ነው፣ ለሱ የሚተባለ ጽድቅ የሚቆም የለም። ጥቂት ሰዎች ብቻ ናቸው፣ በጣት የሚቆጠሩ ጥቂት ሰዎች ብቻ ስለሆኑ አሁን እሱን የሚተባበሩ ብዙ ጓደኞች አሉት። ለምሳሌ ታይቱር የሚባል የኦሮምኛ ፌስቡክ ድረገጻቸው ላይ እንደዚህ ልጁን ጥሎ ወልዶ ክዶ እያገለገለ ነው፣ መዝሙር ማቆም አለብህ፣ ወደ ልጅ መመለስ አለብህ የሚል ነገር ለቆ ነበሩና አልተገኘም። ጭራሽ ሰድቧቸዋል እነሱንም ጭምር ማለት ነው። ያ ፕሮግራም ላይ ምንድነው ያየሁት? በጣም አላስፈላጊ የሆኑ ኮሜንቶቹን አይቼዋለሁና እሱን የሚደግፍ ናቸው። ልጁ እንደዛ አያደርግም፣ አገብቶ ኑሮውን ሲጀምር የሚከስ መንፈስ እሱ መዝሙር ይለቃል፣ ሰይጣን እየመጣ ይከሰዋል የሚል ኮሜንቶች የተወሰነ አይቻለኝ፣ ሁሉንም ባልጨርስ ማለት ነው። እዚህ ጋር ሰው የመክሰስ ሱስ ኖሮበት ሳይሆን እኔ እውነትን ይዤ ነው፣ በእርግጠኝነት እውነትን ስለያዝኩኝ እስከ መጨረሻ ሄዳለሁ። ህግ አለ፣ ደንብ አለ፣ ልጁ ነች። በእግዚአብሔር ዘንድም ግዴታ ነው፣ በህግም ግዴታውን ይወጣል። ልጁን ማስተማር አለበት፣ መጠየቅ አለበት፣ ግዴታው ነው። አሁን የሳሙኤል ሞት ችግር ምንድነው? ልጅ እንዳለው ሳያቀርቶ ሳይሆን ልጅ አለኝ ካለ የተለያዩ ሀገር ውስጥም ሆነ ከሀገር ውጭ የሚኖሩ እሱን የሚረዱት በተለያየ ጊዜ የሚያገባቸው የሚፈታቸው ሴቶች ስላሉ ልጅ አለኝ ብሎ አምነው ከተቀበለ እነዛ ሴቶች ካጠገቡ ስለሚርቁ ምንም አይነት ገቢ ስለማያገኝ ከዛ አንፃር ነው እንጂ ልጅ እንዳለው በደንብ ያውቃል። አምኗል፣ በደንብ ያውቃል። አላመነም፣ በደንብ ያውቃል። እሱ ህሊናው ያውቃል። በጣም ግን እዚህ ጋር ያስገረመኝ የት ነው ሰው እውነት የሚያወራው? የሱ ዘማሪ አንድ የሱ ጓደኛ በጣም አስገርሞኛል። ትልቅ ቦታ ትልቅ መድረኮች ላይ አሁን በሚዲያ የምናያቸው ቻናሎች ላይ ሁላ የሚያገለግል ልጅ አንድ ጊዜ ደወልኩለትና እንደዚህ ነው ልጁን መጠየቅ ግዴታ አለበት ብያለሁ ለጓደኛው ለዘማሪው። ስሙን መጥቀስ ስላልፈለኩኝ ነው፣ ካስፈለገም ደግሞ መጥቀስ ይችላልኝ። ስለዚህ እሱ ምንድነው ያለው? በጌታ ይዤሻለሁ፣ ልጅ እንዳለው ለማንም አታውሪ። ዘማሪ ማለት ነው። እንደሱ አይነት ወንበዴ እንደሱ አይነት እንደሱ አይነት ናቸው በየቦታ እየወለዱ የጌታን ክብር የሚያስነኩት ማለት ነው። ስለዚህ ህግ ይዳኘን ሁለታችንም ማለት ነው። የትም ሆነ መቼስ ሞቶ ጉድጓድ ውስጥ ካልገባ በስተቀር ህግ ግን የህግ የበላይነትን ያስከብራል ብዬ አምናለሁ። እኔም የራሴን ጥረት አደርጋለሁ። በዚህ አጋጣሚ በልጄ ጉዳይ እና በእኔና በሳሙኤል ሞት ጉዳይ የሚመለከቱ ሰዎች የሚያውቁት ኦሮሚያ ክልል በጣም ብዙ ተባብሮኛሉ። በእውነት ከልቤ ነው ማመሰግናቸው። ኦሮሚያ ክልል ፍርድ ቤት ለሱም ሳያዳሉ ለነም ሳያዳሉ በጣም ብዙ ትብብር አድርጎኛል፣ እርጉዙኝ ባለውበት ሰዓት ማለት ነው። ስለዚህ አሁንም መልእክቴ ማስተላልፈው ሳሙኤል ሞት ያለበትን ቦታ በትክክል ወለጋ አካባቢ የምትኖሩት፣ ምክንያቱም ወለጋ የሻምቡ ልጅ ነኝ ብለዋል። ባኮ ያሉ ግንደበረት ያላችሁ፣ ሆለታ ያላችሁ፣ ኬላ መናገሻ፣ አሻዋ ሜዳ እንደዚህ ቡራዮ ወደ ሰረሲዮን አካባቢ ያላችሁ ሁላችሁም ይሄን ፕሮግራም ሼር በማድረግ እንዲያደርሱልኝ ፈልጋለሁ። እኔ ግን የህግ የበላይነት እንዲከበር ፈልጋለሁ። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። ይህ መልእክተኛ ሚዲያ ነው።